ራሱ ሐሳብ ሌላ ነገር ነው። ሰይጣን ራሱ ሹክ የሚል ነገር አለ። መጥፎ ነገር ነው የምታስበው። ምን ሰይጣን ትጠራለህ ብራዘር? ይሄው አንተ አለ አይደል እንዴ ወንድሙ የሰይጣን እኔ ካሁን በኋላ ሰይጣን ጥቁር ነው፣ ሌሊት ይመጣል፣ ባህር ላይ ስትሄዱ አመድ ላይ ያለ ሰይጣን ብትሉኝ አላምንም። ይሄው ዘንጦ ከጎኑ ቁጭ ብሎላችኋል እኮ ብራዘር። እንዴ የእናንተ ምክርና ጉትጎታ አይደል እንዴ ልጁን እዚሁ ልጣጣ ውስጥ የከተተው? ከሚስቱ ጋር እንዲታረቅ ሊያደርገው የሚችል ነገር መፍጠርና መፈለግ ሲገባቸው አይደል እንዴ ይባስ ከሚስቱ ጋር ሊለያየው የሚችል ነገር እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደ ቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይማ አንለያይም መገድ የለም አንለያይማ በዚያ ይግባኝ ስጋት የሰውን አይደለም አይ ፈጣሪ ነው መስማት አንድ አርገን ያለው ወደ ፍቅር ያሰኘን የሚለየን ቢሆን ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም 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 ተነግራቸዋለሽ የምሬን እኮ እና ማሚ ጓሮ ደብ እያሉ ለአንድ ሳምንት ከኔ ጋር ሆኖ ልብስ አልበሰሽ ሆነ እኔ ሁሌ እንዳንሰፈሰፍከኝ አንተ ልጅ በልጄ ስትመጣ ያመኛል። ቆይ ተወው፣ ይኸውልህ ልንገርህ ሻወር ወስዶ ልብስ ሊቀይር ስለሆነ እንዳትመጣው ይተኛ። አይቻልም። ምን ልታረገው